يا الله የተጨነቀ ነፍስ ሁሉ አንተ ፈርጃት ብዙዎቻችሁ እኔን ታቁኛላችሁ በሳውዲ አረቢያ በሪያድ ውስጥ ነው የምኖረው እና እስከዛሬ በነበረ ቆይታ ኮንትራት ቤት ነበር የምሰራው እንደምታውቁት ኮንትራት ቤት 2 አመት ያክል ነው የሚሰራው ከ2 አመት በኋላ ከፈለጋችሁ ወደ ሀገር የመግባት አሊያም ደግሞ እዛው የመቀጠል አሊያም ደግሞ በውጭ በአፍሪካ ወይም ደግሞ በኮንትራት ሌላ ተናዙል መቀየር እንደምትችሉ ስንቶቻችሁ ታውቃላችሁ ካሁን በፊት የሰራሁት ቪዲዮ ነበር ኮንትራታችሁን ከጨረሳችሁ በኋላ ከፊሎቻችሁ ተናዙል አንሰጥም ቢሏችሁ የምታገኙበት ስልክ ቁጥር ብዬ በዚህ ቴሌግራም መሰረት ገብታችሁ ብዙዎቻችሁ መፍትሄ አግኝታችኋልና አሁን ልላችሁ የፈለኩት ምንድነው የ2 አመት ኮንትራቴን በኒ ምናልባት ከተጠቀማችሁ ብዬ ነው የ2 አመት ኮንትራቴን ለመጨረስ 2 ወር በሚቀር ጊዜ ለከፊል ነገርኩት ወደውጭ መውጣት ፈልጋለሁኝ ስለው ከመጀመሪያው ንግግር የለንም አልፈቅድም ባለኝ እኔም ደግሞ 2 ወር ሲቀረኝ ነገርኩት ለምንድነው ሌላ ሰራተኛ እንዳመጣ ነበር ነገር ግን እሱ አይ አልፈቅድልም ማለት እኔ ምን አደረኩኝ ዝም አልኩኝ ምን ለማድረግ 2 አመት እስከሚሞላው ድረስ ለመጠበቅ ምክንያቱም አንድ ሰው 2 አመት ከሞላው በኋላ ከፈለገ ከፊል መቀየር ስለሚችል በህጉ መሰረት እሱን እየጠበቁ ባለው በሰዓት ላይ በመካከል ያን ነገር ስለሚያቅ ምን አደረገ በዚህ 2 ቀን 3 ቀን ውስጥ ቶሎ ንቅል አድርገውታ አሊያም ወደ ኢትዮጵያ ሸኛለሁ አለኝ በእልህ ማለት ነው ስለዚህ እኔም ደግሞ ያን ነገር አልহামዱሊላህ ረብል ዓለሚን ተስተካክሎልኝ ኢቃማዬን በውጭ ኢቃማ ማድረግ ችዬ አሁን በውጭ ላይ ነው እየሰራው የምገኘው ምልላችሁ ነው የፈለኩት እዚህ ቦታ ላይ አረቦቻችሁን ለማናገር ስትፈልጉ ህጉ ብቻ ስለፈቀደላችሁ አንድ ሰው 2 አመቱ ከጨረሰ በኋላ መውጣት ይችላል ሲባል በጸብ ካደረጋችሁት ከኛ ይልቅ ተለማጭነት ያለው አካል እናታችሁ ሳቁታላችሁ ስለዚህ በጸብ ሳይሆን በስነ ምግባር በታነጸ መልኩ ማማከር ብትችሉ እንደዚህ ፍቃድ እንዲሰጧችሁ በፍቅር ብትጠይቋችሁ ይተሻለ ነው እንደዛ ጠይቃችሁ ካልቻላችሁ ደግሞ 2 አመታችሁ እስከሚሞላ ድረስ ጠብቃችሁ በቢሮ በማናገር ወደ ፖሊስ ጋር ወይም ደግሞ ወደ መጣችሁበት ኤጀንሲ ጋር ደውሉ ምን መፍትሄ አታገኙ በዋና ሳውዲ አረቢያ ሰራተኛና አሰሪ አጠቃላይ ዋና አላችሁ አይደል ቢሮ የነሱን ቁጥር ደግሞ ለማግኘት በነገርካችሁ መሰረት በዚህ በቴሌግራም መሰረት ቴሌግራም ገብታችሁ ማግኘት ትችላላችሁ ማለት ነው ያለውን መረጃ እና እንዳጠቃላይ በፍቅር ሁሉንም ነገር ለማድረግ ሞክሩ ኮንትራት ቤት የምትሰሩ ወንድሞች የመጨረሻ አማራጭ ላይ ደርሳችሁ ወደ ሀገርም አንልከም እዚህም ተናዙል አንሰጥም ብለው ሙሉ በሙሉ በእነሱ ቁጥጥር ውስጥ ከሆናችሁ ደግሞ የመጨረሻ አማራጭ የምታደርጉት ያው ይገባችኋል ብዬ አስባለሁ በውስጥ አናግሩ ለማንኛውም ይመቻችሁ ለሁሉም ሰው ይሄ ነገር ይጠቅማል ብዬ ስላሰብኩ ነው ሼር እና ኮፒ ሊንክ ዱኢት ወይም ደግሞ ሼር ያደረጋችሁላችሁ ለሁሉም ሰው እንዲዳረስ አድርጉ ባረከላሁ ፊኩም። አሰላሙ